እንዴት ዋልሽ? ምንድነው የወደቀው ጫማ? ሁለት አይነት ጫማ ነው ያደረኩት። ሁላችሁ የሚመለከታችሁ ብቻ እንኳን አደረሳችሁ አደረሰን ለሐዋርያት ጾም ፍቺ ደግሞ ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል። ዛሬ እንግዲህ ስለ አቡነ ገብረ መንፈስ ቅዱስ እያልን እንግዲህ በረከታችንን አብረን እንፈተፍታለን ማለት ነው። ስለ አቡነ ገብረ መንፈስ ቅዱስ እስከሰጥ እንዴት ናፍቆኝ እንደነበረ በረከት መብላት የሚፈልግ ሰው ካለ እንግዲህ አቡነ እንገናኝ። እኛው እንደምትኝ እርግጠኛ ነኝ። ብቻ የሆነ ቦታ መጣለሁ። ዛሬ በጣም ደስ የሚል ቀን ነው። ሰንበትም ነው። በዛ ላይ ደግሞ ጾም ፍችም ነው። ብቻ ደስ ይላል። ትንሽ ፋሲካ በላ አጭሩ የጻድቁ አቡነ ገብረ መንፈስ ቅዱስ በረከት በሁላችን ቤት ይግባ ነው የምለው። የጻድቅ ጸሎት ኃይል አለው። የዘከረ ያገኛል። መንገድ ላይ ያሉትንም እናቶችንም አባቶችንም ያገኘነውን ሁሉ እናስፈታለን። ይለቀቅልሻል ማርያም። በእውነት ለመናገር ያው ከኔ ጀርባ ሆና ዝክር ምሰራለኝ እሷ ናት። ያው እኔ ጊዜ የለኝም። ስለዚህ እንደዚህ ዝክር ምናምን ሲኖርባችሁ ድግስ ሲኖርባችሁ ወይኔ እያለችላችሁ ባልንገራችሁ ባለሙያ ናት በጣም። አሜን። ጨዋታን ግን ችለሻል ወይኔ? ጨዋታሳ የበረሃ ሰው ስለሆነ ነው እንደዛ ስራ እየሰራን ነው የምናዘጋችሁ። ቆንጆ ነው። ለማንኛውም ሰንበታችን ይሄን ይመስላል። እንወዳቸዋለን። እንደዚህ መንገድ ላይ የምናገኛቸው ነው እናስፈታለን ማለት ነው። ፍሬሽ ፎን ነኝ። ካም ሰንበት ይኖላችሁ። ኒውዮርክ እንካባቴን ብላ ይሄ አባዬ አሜን 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 አሜን። ይሄው ምሳ ብሉ።